ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ ወይ? ሁላችሁንም ሰላም ብያለሁ። ዛሬ ኢንሻአላህ እየላችሁ የቀረብኩት ኬክ አሰራር ነው። እንደምታዩ 3 እንቁላል ያስፈልገናል፣ ውሃ እንዲሁም ደግሞ ዘይት ማለት ነው። ጃህዙ ኬክ ነው የምንሰራው። እዚህ ጋር እንደምታዩት እንቁላሉን በዚህ መልኩ እንላለን ማለት ነው። ከዛ መልሼ ውሃ እንደምታዩት በዚህ የተወሰነች ነው ጎደል ያለችው ሩብ ማለት ነው። አሁን ደግሞ ትንሽ ዘይት ብዙም አያስፈልግም። በነገራችን ላይ ዘይት ያው የተጠቀምኩት በግጣሙ ያት እንደምታዩት ትንሽ ነች ማለት ነው። እንዳታበዙበት ኩፍ እንዳይል ያደርገዋል ዘይቱ ተበዛ ማለት ነው። ስላየሁት ነው። አብዝቼም አይቼዋለሁኝ። ያሳንሽም ሲያንስ ይነፋል ኬኩ ማለት ነው። እና ስለዚህ ዘይት አታብዙበት። ውሃም ደግሞ እንደዛው ተቀጣንም ብዙም ኩፍ አይልም። መካከለኛ ነው መሆን ያለበት ማለት ነው ሊጡ። በዚህ መልኩ እየመታው እገኛለሁ። እንቁላሉንና ውሃው ዘይት ነው ማለት ነው። እንደምታዩት ዋው በጣም ኮረፋቱ ማለት ነው ደስ ይላል። የሆነ ክሬም ነገር ነው የሚመስለው ማለት ነው። ማሻአላ ተባረከላ። በጣም ቀላል ነው እንደምታዩት። ይሄን መሰለው አሁን ዱቄቱን እንጨምራለን። ጃህዝ ነው ያው ሾኮሌት ነው የምሰራው ኬክ ማለት ነው። ብዙን ጊዜ ሰዎች የሚወዱት ይሄን አይነት ከለር ነው ማለት ነው። ነጩን ብዙም የማይወዱትም እና ስለዚህ ሾኮሌት ነው የምሰራው ኬኩ ማለት ነው። ለዛ ነው። ከዚህም ቀደም ሰርቻለሁ መሰለኝ ለቅቄላችሁ አላቅም። ያው ብዙን ጊዜ የምሰራው ይሄንን ያው ብዙን ጊዜም ደግሞ አልቀረጽም እንጂ ማለት ነው። ስለማይመቸኝ ሰዎቹ ምናምን ስለሚኖሩ አልቀረጽም። እንደምታዩት ተንትኑ አረፋው ነው እንትን ያለው ማለት ነው። በደንብ አማስዬ መለሳለሁ። እንደምታዩት በደንብ አማስዬ ተመልሻለሁ። በማንኪያ ብቻ ነው ኮረፋቱ እንዲጠፋ ዘንድ በማንኪያ ብቻ ነው ያማሰልኩት። አሁን በመኪና የተወሰነ ምክንያቱም ይጓጉል እንደምታዩት አለው ያ መጥፋት ስላለበት በመኪና ትንሽ መተዋል። እዚህ ጋር ደግሞ እንደምታዩት ከለሩ ከካሜራው መሰለኝ ነጭ ነገር ነው የሆነውና ያስፈራል። ሾኮሌት ሳይሆን የሆነ ነጭ ሌላ ከለር ነገር ነው የሰጠው ማለት ነው። ማድረግ ለምን እንደዚህ እንደሆነ ካሜራው መሰለኝ። ያው እዚህ ጋር ትንሽ ተመልሶን ከለሩ በደንብ እንደዛ አድርጋችሁ ተመታችሁት በኋላ የጓጉለ ነገር እንዳይኖረው ወይም የጣጠረ ማለት ነው። በደንብ እንትን በሉት። በማንኪያም በእንደዛ እንትን ማለት ትችላላችሁ፣ ግን ያደክማል እጅ ብዙም እንትን ይሄ እንትን አይጠይቅም ማለት ነው። በስ የጓጉለ ነገር እንደዚህ የጣጠረ ነገር እንዳይኖረው እንጂ መኪናም አይፈልግም ስላችሁ ነው። በዚህ መልኩ ጃህዝ ሆኗል ማለት ነው ውዶች። አሁን እንደምታዩት ያው አሪፍ ነው። ውፍረቱም አሪፍ ደረጃ ላይ ነው ያለው ማለት ነው። አሁን ወደ እቃ እንገለብጣለን። ወይም እንደምታዩት ውፍረቱ አሪፍ ደረጃ ላይ ነው ያለው። የምታዩት ስጋ ባትራው ላይ አድርጌያለሁ። ወረን የምናስገባው ማለት ነው። እንደምታዩት በዚህ መልኩ አሁን ጃህዝ ሆኗል። ወደ ኦቨን ወይም ደግሞ ፎረን እናስገባለን ማለት ነው። እዚህ ጋር በደንብ እንትን ማለት አለባችሁ ማለት ነው። ሸጎዲን ወይም የሆነ ነገር ሆኖ በአንድ በኩል ኩፍ እንዳይልና በደንብ አስተካክሉት። እዚህ ጋር ማለት ነው እንትን እያላችሁ በደንብ አስተካክሉት ኦቨን ከማስገባታችሁ በፊት ማለት ነው። እሺ ውዶችዬ፣ ድምጤ በነገራችን ላይ ጉፋን ይዞኛል፣ ዝግትግት አድርጎኛልና ለዛ ነው እንደዚህ ድምጤ ሆነው ማለት ነው። ያው እንደምታዩት አስገብቻለሁ ኦቨን ያው በጣም እሱ ጓደኞች እንደምታዩት በዚህ መልኩ ጃህዝ ሆኗል ማለት ነው። አሪፍ ነው። ነገራችን ላይ በእንትን አይቼዋለሁኝ ማለት ነው። በዚህ እንደዚህ እያደረጋችሁ መብሰልና አለመብሰሉን ቼክ ማድረግ ትችላላችሁ። ያው ጃህዝ ሆኗል ማለት ነው። ይሄ አሪፍ በሚል ሁኔታ ነው የበሰለው። ታች ብቻ ነው የበሰለው ማለት ነው። ብዙውን ጊዜ ተላይ እንትን አላበስለውም እኔ ማለት ነው። ምክንያቱም ሙቀቱ እንትን ስለሚለው ማለት ነው ስለሚያበስለው። ታታይ በደንብ ተበሰለ ታላይ አይፈልግም ማለት ነው ውዶች። ኬኩ በዚህ መልኩ ተጠናቋል። አሁን ደግሞ ወደ ክሬም አሰራሩ እንሄዳለን። ክሬም ለመስራት የሚያስፈልጉን ነገሮች ከረሜል፣ ደረሞል እንዲሁም ደግሞ ጅብና ኬሪ
ግሽጣ ወተት ያስፈልገናል። ወተቱን ያው እዛ አልጨመርኩትም፣ መጨረሻ ላይ ታዩታላችሁ ማለት ነው። እዚህ ጋር የተጠቀምኩት ወተት ይሄንን ነው። አሁን መፍጫ ላይ አድርገን እንፈጨዋለን። እዚህ ጋር ውስጥ እንትን ላይ መፍጫ ትንሽ ላይ አድርጌው አይመችም እና ወደዚህኛው ገለበኩት ማለት ነው። ያው በዚህ መልኩ ክሬሙ እየተሰራ ይገኛል። በጣም ነው ደስ የሚለው በነገራችን ላይ ክሬሙ ማለት ነው። ማሻአላ ተባረከላ። እሱ ወዶችዬ አሁን ይበቃዋል። ግን ተላው ላይ ቀንሼለታለሁ ማለት ነው። ግማሹን በሾኮሌት ለመስራት ነጩን ብዙም አላበዛሁትም፣ ትንሽ ነው ያደረኩትኝ ማለት ነው። ቀንሼዋለሁ ከላው ላይ እንደምታዩት ይሄን ይመስላል ነጩ ማለት ነው። ነጩ ክሬም እዚህ ጋር ደግሞ በሾኮሌት ቀላቅዬ፣ ምክንያቱም ተላይ ነጭ ሲሆን ብዙም ደስ አይልም። ስለዚህ ተላይ ሾኮሌት ሲኖረው ነው ደስ የሚለው ማለት ነው። ለማየትም ለመብላትም ደስ የሚለው ማለት ነው። እና በዚህ መልኩ አድርገዋለሁኝ እና በጣም ደስ ይላል። ተወዱታላችሁ ብዬ አስባለሁ ማለት ነው። የተጠቀምኩት ደግሞ ይሄንን ነው ማለት ነው። እንደምታዩት ፓውደሩን ነው። ሾኮላታ ራሱ ወይም ደግሞ ከካው በግስጣ አድርጋችሁ ራሱ መጠቀም ትችላላችሁ። ይሄ እንደዛ ነበር ስጠቀም የነበረው። ዛሬ ግን በፓውደር ነው የሰራሁት ማለት ነው። እንደምታዩት በጣም ደስ ይላል። ጥቁር ነጭ ሾኮሌት ደስ ይላል ማለት ነው። እና ይሄን ይመስላል ውዶችዬ። አሁን ደግሞ ተላይ እነሰንሳለን ማለት ነው። ምንድን ሾኮሌት ማለት ነው። ለይታም እንዲሁም ደግሞ ልጆቹ አብዛኛውን የሆነ ሾኮሌት ነገር ሲኖረው በጣም ነው የሚወዱት ማለት ነው። ልጆች ታውቃላችሁ፣ ለእነሱ ሲባል ማለት ነው። ተላይ እነሰንስበታለሁ ይሄንን ማለት ነው። እንደምታዩት ይሄን ክስክስ ታረጉና ተላይ መነስነስ ትችላላችሁ። ሌላም ደግሞ እንደዚህ ሾኮላታ አላችሁ እንትን ብላችሁ ማለት ነው። በመፈቅፈቂያ ፈቅፍቃችሁ ተላይ መጨመር ትችላላችሁ። እኔ ዛሬ ይሄንን የተጠቀምኩትኝ ማለት ነው። ያኛው ግን ሲሆን እንደዚህ በረዶ ከትና እፈቀፍቀዋለሁ። በጣም አሪፍ ነው ያኛውም ይሄኛውም እንደምታዩት አሪፍ ነው ማለት ነው። ልጆቹ ተላይ ሾኮሌት መነስነሱን ሲያዩ የበለጠ ሞራል አይደለም ይወዱታል። ለሾኮሌቱ ሲሉ ኬክ እንኳን ባይወዱ ለሾኮላታው ሲሉ ለመብላት ይጓጓሉ ማለት ነው። እና ስለዚህ እንደዛ አድርጋችሁ ልጆች ቤት ውስጥ ያላችሁ እንደዚህ መዳም ቤትም ደግሞ እንደዚህ ያላችሁ የበለጠ ልጆቹ እንዲበሉ እንደዚህ ማድረግ ትችላላችሁ ስላችሁ ነው ውዶችዬ። ይሄን ይመስላል ለዛሬ ያዘጋጀሁላችሁ። ላይክ ማድረጋችሁን አትርሱ። ተወደዳችሁት ደግሞ ሸር አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁ ይስላችሁ ነው ውዶችዬ። ያው ዛሬ የላችሁ የቀረብኩት ይሄን ይመስላል። በጣም ቀላል አሰራር ነው። ሰርታችሁ ሞክሩ ስላችሁ ነው። በቀላል ነገር ደህና ነገር መስራት ይቻላል ማለት ነው። እና ስለተከታተላችሁ ከልብ አመሰግናለሁ። ታፍታ ቆይታ ደግሞ መጨረሻ ላይ አሁን የረሳሁት ነገር እንትን ውስጥ ታስገቡታላችሁ ማለት ነው። እንደዛ አድርጓችሁ ተላጭ አስገብታችሁ ይሄ እንትኑ ከሬሞ እንዲቀዘቅዝ ወይም ደግሞ የበለጠ ኬኩ ጋር እንዲጣበቅ ታላጫ ወይም ደግሞ ፍሪዝ ታስገቡታላችሁ ማለት ነው እንጂ እንደዛ አድርጋችሁ ብዙ እንትን አይልም ማለት ነው። ይቀልጣል ማለት ነው። ስለዚህ ለተወሰነ ለአንድ ሰዓት ለሁለት ሰዓት ያስቀምጡት ማለት ነው። ያው ኬክ እንደምናስቀምጠው ማለት ነው። ይሄም ኬክ ስለሆነ ያው ሰዎች እንደሚገዛው አይነት ማለት ነውና አስቀምጡት ስላችሁ ነው። ተላጫ ውስጥ ወይም ደግሞ
እሺ ወዶችዬ እዚህ ጋር ደግሞ እንደምታዩት በዚህ መልኩ ተቆርጠዋል ማለት ነው። ያው ለሰዎች ሰጥቻቸዋለሁ። በጣም ነው የወደዱት ማለት ነው። 2 ሰዓት ይሁን 3 ሰዓት ነው መሰል ተላጭ የተቀመጠው። አሁንም እንደዚህ ታላቀ ተጨርስ ማለት ወስደን ተጨረስን በኋላ ተላጫ ነው የምናስቀምጠው እንዳይቀልጥ ክሬሙ ማለት ነው። እዚህ ጋር አልተመቸኝም በአንድ እጅ ማለት ነው። ናውጣ አልወጣም በአንድ እጅ ስለሆነ እና እንደምታዩት ይሄ እንዲመስላል ማለት ነው። መጨረሻው እንደወደዳችሁት ተስፋ አረጋለሁ ማለት ነው። በጣም አሪፍ ነው። ይሄው ልክ እንደ ውጩ ኬክ ነው ማለት ነው። ያው መሀከል ላይ ክሬም አልገባበትም እንጂ ማለት ነው። እና በጣም ደስ ይላል ሀቂቃ ይሄን ይመስላል። ላይክ ማድረጋችሁን አትርሱ። ስለተከታተላችሁ ከልብ ከልብ አመሰግናለሁ። ላይክ ሸር አድርጉ። ሀሳብ አስተያየት ደግሞ በኮሜንት አስቀምጡ እያልኩ በዙ ለያችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።